በቃ የዚህ ሁሉ ነገር መንስኤ እኔ ነኝ። እነዚህ ልጆች ላይ እየተደረገ ያለው ነገር በተለይ አብርሃም ላይ በቃ እሱን ህይወት ለመበጥበጥ የማይተኙ ማአት ሰዎች አሉ። ማለት እኛ የጠበቅነው እውነትና ያለው እውነት ሌላ ነው። መጀመሪያ ያየናቸው ፎቶዎች ያየናቸው ፋይሎች ምናምን በቃ 99% ማለት ይቻላል ፎቶሾፕ ነበረ። የማይተኙ ማአት ሰዎች አሉ የሩታን ስስ ጎን በመጠቀም እስቲ ለአሁን ድረስ ማለት ነው። ተመልከቱ እንግዲህ ፎቶሾፕ እያሰሩ የሐሰት መረጃ እያሰራጩ የእሱን ህይወት ለመበጥበጥ ከየትኛውም ጊዜ በላይ በጣም ተነስተዋል። አንድም ቀን ይሄን አድርጌ አላውቅም። እኔ ፈጣሪን አመሰግናለሁ። ለምንድን እናንተን ኦዲየንሶችን እፈራለሁ። አብሪርሽበት ያለው መንገድ ትክክል አይደለም። እሺ እያስረዳሽ እንኳን እኮ ለመረዳት ሞክሪ እንጂ ሩታ ለኔ ትክክል ነው። ይቅርታ እንዴት ምን ነው ትክክል ያለው መንገድ በጣም ትክክል ነው ከምልህ በላይ በደንብ ሁሉም ውሸተኛ ነገር ላይ ተመስርቼ ነው እንደዚህ ጀርባ እንድትሰጣጡ ያደረኳችሁ እንድትደባበሩ ያደረኳችሁና ከቡታጀራ ድረስ የመጣሁት እኔ ያው ይሄ ልጅ ላይ ምን አይነት አስከፊ ሁኔታ ላይ እያደረሱበትና ተጽዕኖ እያሳደሩበት እንደሆነ ከናንተ በላይ ምስክር የለም። ጥፋት ለማስተካከል እዚህ ድረስ የመጣሁትና አብርሽ በመጀመሪያ ደረጃ በጣም ይቅርታ እግዚአብሔርን ከልቤ ነው። አሁን ላይ በአብርሽ ጉዳይ እየሆነ ያለው ነገር በጣም ያሳዝናል። እየደረሱኝ ያሉት መረጃዎች እናንተ ከውጪ ስለምታዩ ነው። እናንተ ከውጪ ስለምትረዱ ነው። እናንተ ከውጪ ስለምታዩትን ነገር ነው። የእውነት እኔ ግን እንደሚደርሰኝ መረጃና እንደሚደርሰኝ እንትን ከሆነ ግን ማለት ነው በጣም ያሳዝናል። እያለፈበት ያለው ሁኔታ በጣም እጅግ ያሳዝናል። የእውነቴን ነው። ብዙዎቹ በሱ ዙሪያ የሐሰት መረጃ ተመልከቱ። አሁን ቀን ሲያጋልጠው እኛ አስቀድመን እነሱ ያዘጋጁት ፎቶሾፕ ነው ብለን መረጃ አውጥተን አረጋግጠን ነበረ። ይህ ደግሞ ምንም የማይደበቅ ሀቅ ነው። እናንተም ታረጋግጣል አውቃችኋል እንዴ። በመጀመሪያም ደረጃ ይህ ነገር ሐሰት ነው። እየወጣበት እየተለቀቀበት ያለው ነገር በፍጹም ከሱ ጋር የማይሄድ ነው፣ ከሱ የራቀ ነው ብለን በተደጋጋሚ ጊዜ መረጃውን አውጥተን ነበረ እና በጣም ብዙዎቹ ልትረዱ አልቻላችሁም ነበር። እኛ በሱ ጉዳይ ስንወቀስ ነበር። እኔ ሩታን ለማለት አይደለም። እሷ በተደጋጋሚ ጊዜ መሀላቸው ሰው እየገባ በብዙ ስቃይ እየተመለሰች እንደገና ደግሞ ችግሮች እየተፈጠሩ በዛ ባለፈበት ሁኔታ ነው። ነገር ግን አሁን ላይ ግን ማለት ነው አሁን ላይ ግን እያየው ያለሁት ነገር እጅግ የሚያናድድና የሚያበሳጭ ነው። የእውነቴን በጣም እያሳዘነኝ ነው ያለው። እኔ ልልበት ይሄን ያቻልኩበት ምክንያት ወይም ለሷ አርልቼ ወይስ ምንትን ብዬ አይደለም። እኔ ወይም ደግሞ ሩታ እየበደለችው ነው ብዬ አይደለም። በፍጹም እኔ እሷ ጋር ምንም አይነት ስህተት አላየሁም። የሄደችበት ውሳኔ ትክክል ነው። ግን ልብ ብላችሁ ካያችሁት በመሃል ሰው እየገባ ነው የትዳራቸውን ህይወታቸውን እየበተነ ያለው። ተመልከቱ እስኪ እስካሁን በተጣሉበት ሁኔታ ውስጥ ሁሉ ምን ያህል የሰው እጅ እንዳለበት ተመልከቱ። እነዛ ሰዎች ሲታረቁ ግን የሉ። አሁን እስኪ ተመልከቱ። ይሄ ልጅ እየወጣበት ያለው ነገር እጅግ የሚያሳዝን ነገር ነው። በፎቶሾፕ እስከ ማቀነባበር የሐሰት መረጃ እስከ መርጨት ገባችሁ። ይህ ነገር ሐሰትም ይሁን አይሁንም ግን ተረጋገጠም አልተረጋገጠም ግን ይሄ ልጅ ላይ ምን አይነት አስከፊ ሁኔታ ላይ እያደረሱበትና ተጽዕኖ እያሳደሩበት እንደሆነ ከናንተ በላይ ምስክር የለም። ግን ዋናው ነገር ማለት ነው እኔም ከሚደርሱኝ አንፃር ነው ያን ነገር ልላችሁ ይፈልጋሉ እና ውድ ቤተሰብ የሚደርሱኝ ነገሮች እኔ ከውስጥ እኔ ከቻላችሁ ማለት ነው ከዚህ በኋላ ቤተሰብ እኔ እየተሳቀኩ እንደዚህ ነው ከምል እናንተ ልቀቁት። በቃ እናንተ ይረጋገጥ። ግን አንድም ቀን እኔ የአብርሃምን ትዳር ለመበተን እንዲህ ነው መለየት አለባቸው የሚል ነገር ሰርቼም አላውቅም። አንድም ቀን አድርጌ አላውቅም። ታውቃላችሁ አንድ ላይ እንዲሆኑ በእነሱ ችግር ላይ የተፈጠረው ነገር አንድ ላይ እንዲሆኑ ይሄ ለሁላችንም ምሳሌ የሚሆን ነገር ነው እና ትናንትና ካያችሁ ከዛኛው ይቅርብሽ ብሎ ከማለያየት እንግዲህ ሲናገር የነበረውን ግን አይታችሁታል። ይሄ ልጅ ተመልከቱት። በቃ ፍላጎት የለውም። በቃ ከሷ ጋር እንዲሆነና እንድታረቅ ጭራሽ ፍላጎት የለውም። ያለውን ስሜት ይኸው ተመልከቱት። እሷ ጭራሽ በዚህ ችግሯ ላይ እንደዚህ ባለችበት ሁኔታ ላይ እሷን እያባባሰ ወደ ትዳሯ ወደ ህይወቷ እንዳትመለስ በጣም ተጽዕኖ እያሳደረባት ነው ይሄ ልጅ ማለት ነው። ግን የሚመስለው ሌላ ነገር አይደለም። መነጋገር ደግሞ ከፈለክ ነግረናል ከዚህ በፊትም እንዴ እሷን ሳትረዳት አንተ ሰው ይዘህ እየመጣ ሁሌ እንዴት ነው ብቻዋን እንድትመጣ የምትፈቅደው? ይሄ ብቻ አይደለም። ይሄ ብቻ ሳይሆን የደረሰኝ በጣም ጥብቅ የሆኑ መረጃዎች አሉ። በስልክ የምንለዋወጣቸው የቡታጀራ ልጆች አሉ። አብርሃም ላይ ምን እየተደረገ ምን እየሆነ ያለውን ነገር በዝርዝር አድርሶኛል።
ያለው መረጃ ለእናንተ አውጣለሁ፣ ለእናንተ አደርሳችኋለሁ። ሁሉንም ነገር በዝርዝር እናንተ ተመለከቱታላችሁ። ሁሉንም ነገር እናንተ ይሄ ለመፍረድ እንትን ለማለት አይደለም። ያለውን ነገር ለእናንተ በተጨባጭ እናረጋግጣለን፣ እናሳያቸዋለን ማለት ነው። ስለዚህ አሁንም በተቻላችሁት የቴሌግራም ግሩፖች አሉ፣ የዋትሳፕ አለ፣ እንዲሁም ደግሞ በኢሞ ላይ ተጨማሪም በዛ እያደረሳችሁኝ ማለት ነው። ከጎናችን መሆን ግዴታ ይለናል። በቃ ከወደዳችኋቸው እነዚህ ልጆች አንድ ላይ እንዲሆኑ የምንችለውን ሁላ ማድረግ አለብን። ስለዚህ የቡታጅራ ልጅ አግኝቻለሁ። አሁንም አብርሃም ላይ ምን እየተደረገ እንደሆነ በደንብ አጫውቶኛል። ያለውን ነገር በዝርዝር ታዳምጡታላችሁ። ሁሉንም ነገር ስሙት። ሄሎ ሄሎ፣ ወይ አባ እንዴት ነህ? ሰላም ነው አይደል? እንዴት ነው ቦስ? አለን። ያሲን ሰላም ነው? አለን አለን። ያልሻ እንዴት ነው ቡታጅራ? ሁሉ ሰላም? ሁሉ ሰላም፣ አሪፍ ነው። አለን አለን። እንዴት ነው ሁሉ ሰላም? በዓል አሪፍ አለፈ? ባለፈው በአሪፍ አሪፍ ጸድቅ ይሆኑ ምንድን ነው እስኪ ማለት ያለውን ነገር አሁን ራሱ በቃ ይሄን ቪዲዮ እንግዲህ ታይተዋል አይደለ? ያኛው መጨረሻ ላይ ፎቶሾፕ ምናምን ተባለ እነሱ ከተለያዩና እነሱን ላይ ካለያዩቸው በኋላ ማለት ነው። እና እንደዚህ አይነት ነገሮች በጣም እየበዙ መጡ፣ በጣም እየባሱ መጡ። ትክክል። እና ምን ታያለሽ? እስኪ ያለውን ነገር እኮ እስኪ ንገረኝ። ያው እኛ እዛ እንደምናየው ቪዲዮ ሲቀርጹ ምናምን አያቸዋለን ምናምን ብዙ ነገር አለ። አባ እዛ ጋ ግን እነሱ አሁን ያልተረዱን ነገር እዛው ያለው ሰው ነው እያጣላቸዋላቸው። እዛው በቃ ምቀኛ ከሩቅ አይመጣም ነው የሚባለው። በትክክል በትክክል። እና እነሱ አሁን እዚህ ጋር የሚያጣላቸውንም የሚያስታርቃቸውም ደጉንም በቃ ክፉንም አለዩትም። ገባ? ልክ ነው። አሁን ያኛውን ቪዲዮ ራሱ ካየህ ፎቶ ከለቀቁባቸው በእነሱ ስንት ነገር ካደረጉ በኋላ እኔ አሁን በጣም እያሳዘነኝ ነው። የእውነቴን ነው የምልህ። ማለት በቃ የዋህነቱን ተጠቅመው በጣም ብዙ ነገር እየቀለዱበት ነው ያሉት። በቃ አልነቃም። ትክክል እኮ እሱ አልነቃም። ነገር እንደዚህ እያረጉት ያሉት ነገር እሱን በቃ አልተረዳውም። በቃ አላወቅም እሷ እና ሆኖ ነው የምልህ። አሁን ሲለያዩና መጨረሻው ላይ ከደረሰ በኋላ በቃ እኛ አልተረዳንም ነበር፣ እኛ በእንደዚህ መልኩ ነበር ያሰብነው ማለት ጀመሩ ማለት ነው። ትክክል። እና ብቻ እስኪ የምትለው ነገር ካለ እዛ አንተ ስለምታውቃቸው ጓደኞች እኮ እኔ የምልህ በቃ ያው ከሩቅ ጋር አብረው እኮ ነው። ሌላ የሆነ ተደብቆ የሚቀጣቸው የለም። ያሉ በቃ እነሱን በማድረግ እኔ አላውቅም። ገባህ? እዚህ ጋር በማድረግ በእርግጥ በቃ እነሱ ማወቅ አለባቸው። የሚጠቅማቸውና የሚጎዳቸውን ሰው ማወቅ አለባቸው። በትክክል እና መረዳት አለባቸው። ገባ? ሁሉንም ነገር በቃ በማስተዋል ማድረግ አለባቸው። ይሄ እንደመጣ ይሄ ድጋሚ ስተት እኮ የበፊት ስተት ድጋሚ እየተደገመ ነው። ገባ? ሜሪ መታ ቅርቦና ዘመዶና ምናምን ያሉ ነገር የተፈጠረው። እስኪ አንተ በጣም በቅርብ ታውቃቸዋለህ። እኔ አሁን ከዚህ በኋላ እኔ አንተን አስቸግራለሁ። በቃ ችግር የለም። እኔ የቻልኩትን ያው እነሱ ነገር በቃ ለሚዲያ ማውጣት ነው። በቃ ምንም በቃ ሚዲያ አውቀዋለሁ። ግን በቃ ከዚህ በፊት እዚህ ይላል አይደለ? አብርሃም አሳሰረን ተብሎ ምን ያህል ፕሮፓጋንዳ ካሰሩ በኋላ ጭራሽ ያላደረገውን ነገር አጋለጥን በአንተ እድሜ ላንተ። ትክክል ያላሳሰረውን ነገር አሁንም ደግሞ ምንም እንደዙ ጭራሽ የለበትም አብርሃም እዛ ጉዳይ ላይ ጭራሽ እጁም ምንም አንድ እድል ብትሰጠው ጥሩ ነበር። እሷም ግን ኤኒዌይስ ታረቁም አልታረቁም በእንደዚህ አይነት መልኩ የሚመጡትን ከዚህ በኋላ እኛ ከስር መረጃቸውን እያወጣን ማጋለጥ ነው ያለን አማራጭ። እኔም ከዚህ በኋላ የሚለቀቅልኝን እንትን እላለሁ እና አንተም ቀረበ ስለሆንክ እንደው ፕሊስ በእናትህ እኔ እነዚህ ልጅ እኔ አሁን የምትልክልኝን ነገሮችን እንትን ንቄ ምናምን ወይም ደግሞ እንትን ብዬ ሳይሆን ከለቀክ በኋላ ለሚመጣው ነገር መልሶ ሊታረቁ ነገር አስቸጋሪ ነው። ትክክል እና እስኪ የምትይ ነገር ካለ ንገረኝና በቃ እንትን ልበል። ያው እኔ ምን እልሃለሁ በቃ እነሱም እዛው በቃ መረዳት አለባቸው። የሚጠቅማቸው ሰው የሚደረገውን ነገር በትኩረት ማየት አለባቸው። ድጋሚ ደግሞ ያው ብዙ ሞኝነትም ያው ገባ ብዙ እንትን ይጎዳል። እሱም ነቃ ማለት አለበት። በትክክል በጣም ያን እሷ ሴት ስለሆነች ከጎኑ ቆማ የእነሱን ሴራ ማጋለጥም መረዳዳት አለባቸው። ሁለቱም ብቻ ለብቻ ወገን ሆኖ መጣላት ምናምን ሳይሆን አብረው ሆኖ ገበናቸውን ተሸፋፍነው ነው እንደዚህ አይነት ነገር መፈታት ያለበት። እንደዛ ብዬ ነው ማሰበው። ያው እኔ ደግሞ ችግር የለም ፎቶም ቪዲዮም ያው አስፈላጊ ነው ካልክ እስቲ በቻልኩት መጠን እልክልሃለሁ። ቴንኪው በቃ እኔ አሁን እነሱን ስም ሲያወጡ እዛ ሄደው እንደዚህ ያለ ሲሉ አንተ ወዲያው እንትን ብለህ
ሰበሰብ አድርገህ ትልክልኛለህ። እኔም ችግር የለውም የካርዱንም የምኑም እንዲሁም ደግሞ የሚያስፈልጉ ነገሮች ካሉ እኔ እንትን እልሃለሁ። እሺ ችግር የለም። እሺ አሳውቀኝ። እሺ በጣም አመሰግናለሁ። መልካም ቀን። እሺ መልካም ቀን። እሺ ብራዘር። እንግዲህ አይታችሁታል፣ ሰምታችሁታል። ውድ ቤተሰብ እነዚህ ልጆች ላይ እየተደረገ ያለው ነገር በተለይ አብርሃም ላይ በቃ እሱን ህይወት ለመበጥበጥ የማይተኙ ማአት ሰዎች አሉ። የሩታን ስስ ጎን በመጠቀም እስቲ ለአሁን ድረስ ማለት ነው። ተመልከቱ እንግዲህ ፎቶሾፕ እያሰሩ የሐሰት መረጃ እያሰራጩ የእሱን ህይወት ለመበጥበጥ ከየትኛውም ጊዜ በላይ በጣም ተነስተዋል። አንድም ቀን ይሄን አድርጌ አላውቅም። እኔ ፈጣሪን አመሰግናለሁ። ለምንድን እናንተን ኦዲየንሶችን እፈራለሁ። እናንተን በማክበር አንድም ስህተት ላለመፈጸም ከዚህም በፊት ሩታ ካናዳ ነው ልትሄድ ነው ምናምን ብለው ወሬ ሲያናፍሱ እሷንም ስሜት ያርጋት በቃ ወደ እርምጃ እስከምትገባ ድረስ ድረስ አይደለም ዱባይ ነው ያለው ነገር ዱባይ ነው። እርቁ ከተፈጸመ ከታረቁ ሁሉም ዱባይ ነው የሚሄዱት። ፕሮሰስ የተጀመረው ዱባይ ነው ብዬ ሁሉንም እውነታ ነግራችሁ ያልኩትም አልቀረው ሆኗል። ብዙ መረጃዎችን ከዚህ በፊት አውጥቻለሁ። እነሱን ህይወት ላይ ግን እኔ አሁን እንደዚህ ነው አብርሃም እንዲህ ቦታ ታየ እንዲህ ከሴጋ እንዲህ ሩታ አደረገች አጭራሽ እንደዚህ አይነት ነገሮችን አላደርግም። ለምንድን ይሰማኛል፣ ኃላፊነትን ወስዳለሁ። ያን ነገር እንዳይሆን ነበር እኛ እስር ከስር ሆነን ስናደርግ የነበረው ማለት ነው። ስለዚህ አሁንም በተለይ አብሮ አደጉ ሆናችሁ ቡታጀራ ላይ እየኖራችሁ የእሱን ሐሰት መረጃ የምታሰራጩ ዩቲዩበሮች ብትጠነቀቁ ይሻላል። ብዙ መረጃዎች የእናንተ ስላሉ ማለት ነው። ስለዚህ እኔ በጣም እያሳዘነኝ ብትችሉ የሩታ ኦዲየንሶች ከነሱ ጎን መሆን አለባችሁ። በቃ አሁን ላይ ማለት ነው። በቃ ከነሱ ጎን ከየትኛውም ጊዜ በላይ ማለት ነው። የሩታ ኦዲየንሶች ከአብርሃም ጎን መሆን አለባችሁ። አሁን አብርሃምን መረዳት አለባችሁ። በቃ አንድ እድል ልትሰጡት ይገባል። በቃ እናንተ ናችሁ አሁን ተጽዕኖ ማሳደር ያለባችሁ ሩታ ላይ እናንተ ናችሁ ተጽዕኖ ማሳደር ያለባችሁ። ከየትኛውም ጊዜ በላይ አደራ እምላችሁ ነገር ማለት ነው አብርሃምን እድል እንድትሰጠው ሩታን ጫና ማድረግ ያለባችሁ እናንተ ናችሁና ነገ ፍሬ ያፈራሉ። ልጁም ያላባት ሊያድግ ስለሚችል ማለት ነው ከቻላችሁ በቻላችሁት አቅም ከጎናቸው እንድትሆኑ ጥሪ ያቀርባለሁ። ይህንም እናደርገው ከፈጣሪ ስለምናገኘው ነው። እርቅን አምላክ ይወዳል። ፍቅርን አምላክ ይወዳል። ስለዚህ ከየትኛውም ጊዜ በላይ ኦዲየንሶቻቸው ከነሱ ጎን ልትቆሙ ይገባል። የእውነቴን ነው። እኔ አሁን ላይ አብርሃም በጣም እያሳዘነኝ ነው ያለው። አብርሃም እያሳለፈን ያለበት መንገድ እጅግ የሚያሳዝን እየሆነ ነው። እውነቴን ነው። የሚችለውን ያህል እየጣረ ነው ያለው። ስለዚህ ልጅቷ አሁንም ፊቷን እንዳታዞርበት፣ አሁንም ከጎኑ እንድትሆን በቻልነው አቅም ልንተባበርና ልንተጋገዝ ይገባል እላለሁ። ኤኒዌይስ ውድ ቤተሰቦቼ ይህን የማደርገው የእናንተን የኦዲየንሶቼን ነገር በማክበር ነው። የምትሳደቡም ክፉ ቃል የሚወጣችሁም አላችሁ፣ አንዳንድ መጥፎ ማይጠፋም። እናንተ ልቦና ይስጣችሁ እላለሁ። ነገር ግን አክባሪዎቼ ለእናንተ በሁሉም ነገር በሁሉም እንትን የምትደግፉንና መልእክት የምታደርሱን አላችሁና ከልብ አመሰግናለሁ። ሱራዛ ሀበሻ ነበርኩኝ። ፍቅር ያሸንፋል ባይ